Today I'm going to show you how I style my edges. I like to use a little bit of gel to hold them in place, just soft, gentle sweeps to create that perfect wave. Today I'm going to show you how I style my edges. I like to use a little bit ለቆዳ በእውነት እንደዚህ አሁን ዳርዳሩ ለሚበጣጠስባችሁ ሰዎች ግንባራችሁ ለገባ ሰዎች እንደዚህ ሻሽ ብዙ ጊዜ የምትጠቀሙ ሰዎች ግንባራችሁ አካባቢ ያለው ምሽት እኔ እንደውም ሰራልተመቼ ነው እንጂ ፍጭት አድርጋችሁ ውሃውን ብቻ አጠላችሁ በጨርቅ በጣም አሪፍ ነው። ቆዳችሁ እየቀባችሁ ሁለት ቦታ ስርት አድርጋችሁ ብታድሩ ሽታው በእርግጥ ትንሽ ከበድ ይላል፣ ግን እዚህ ጋር ራሱ ሽታው እየሸተተኝ ሽታው በጣም ይከብዳል። ግን ደግሞ ለፀጉር ለቆዳ በጣም አሪፍ ነው። በጣም ነው ለውጥ ያየሁበት። ማታ ሽታው ቢከብደኝም እንደዚህ ሽታ አድርጌው ከቡና ጋር ቀባቸው አድራለሁ። ጠዋት ስታጠበው በጣም ነው ለውጥ ያየሁበትና ፀጉሬ በጣም እያደገ ነው። ምክንያቱም እየተንከባከቡ ስለሆነ ነው። እና ቡና ደግሞ እኔ የተገዛው ቡና ነው። ይሄ ግን የታሸገው ነው። እናንተ ግን ቤት ውስጥ ያለው እንዲሁ ቡናውን አጠላችሁ ቅብት ብታደርጉት ለቆዳ በጣም አሪፍ ነው። ከውስጥ የሚነቃቀል ስታበጥሩት የሚነቃቀልባችሁ ዝም ብሎ አንዳንድ ፀጉር የሚነቃቀል አይደለም። ለዛ አሪፍ መፍትሄ ነው። ተጠቀሙበት። ምክንያቱም ሴት ልጅ ውበቷ ፀጉሯ ስለሆነ ምንም ያክል ሴት ልጅ ቆንጆ ብትሆን ፀጉር ከሌላት ያው የላትም። ዊግ ደግሞ በጣም ይደብራል። አንደኛ ኮንፊደንስ ያሳጣችኋል። በቃ ዊግ አድርጋችሁ ስትሄዱ ውበት ቢኖረውም ግን የሆነ ነፃነት አይሰማም። የራሳችሁ ፀጉር ከሆነ ግን ለምን ትንሽ አትሆንም? ግን አሪፍ ፀጉር ካላችሁ ተንከባከቡ። የሴት ልጅ ውበቷ ፀጉሯ ነውና ፀጉራችሁን በተቻለ መጠን ተንከባከቡ። ተልባ፣ እሬት ሀገር ቤት በተለይ ኢትዮጵያ ያላችሁ ሰዎች በጣም በብዙ ነገር መንከባከብ ትችላላችሁ። ተልባ አለ፣ እሬት አለ፣ ስንት ነገር አለና በሱ ፀጉራችሁን መንከባከብ ትችላላችሁ። እንግዲህ እኔን ሰብስክራይብ በማድረግ ፎሎ በማድረግ አበረታቱኝ። የተለያዩ ትሪትመንቶችን አሳያችኋለሁ። አሁን ስደት ላይ በሆነ ባሌ ነገር ነው ማሳያችሁ። ግን ስለዚህ አበረታቱኝ። አመሰግናለሁ። እና እንደዚህ ነው በቃ። ቡና ደግሞ አሁን እስከ ቦታ የሚላችሁ እንዴት እንዳዝረከረከኝ ቡናውማ። ግን ቡናው ደግሞ ሽታ የለውም፣ ብዙም አይደብርም። የቡናው ወፈር አድርጋችሁበት ብታርጋችሁት ቅብት አድርጋችሁት ነው ማደር። ወዲያው ባትታጠቡት ጥሩ ነው። ምክንያቱም የሚሰራው የሆነ ነገር ሲያድር አለ። ስለዚህ ቅብት አድርጋችሁት ሁለት ቦታ ሰርታችሁት ያው ሲሆን ይሄ እኔ የታሸገው ቡና ነው። በውሃ ትንሽ ብትችሉ በቅባት ፈሳሽ ቅባት አለ አይደለ? በፈሳሽ ቅባት ልውስ አድርጋችሁት መቀባት። እኔ በውሃ ነው ያደረኩት፣ ግን በቅባት ይሻላል። አንደኛ ቅባቱ ራሱ ትሪትመንት ነው። ሁለት ከቡና ጋር ሲሆን በጣም አሪፍ ነው፣ አይዝረከረክም። አሁን እዚህ ጋር በጣም ተዝረከረከብኝ ውሃ ስለሆነ። እናንተ ግን በቅባት ወይ በሬት እና በቅባት ብታደርጉት ይመረጣል፣ ቡናውን ማለት ነው። ከዛ ሁለት ቦታ ስርት አድርጋችሁት ደሩና ጠዋት ስትታጠቡት ያለው በቃ የተፈጥሮ መዓዛው ራሱ ፀጉራችሁ እንዴት እንደሚያብረቀርቅ እና እንደዚህ አድርጉ። ዳርዳሩን በደንብ እሽት አድርጉት፣ እንዲወጣ ነው ፀጉራችሁ እንዲወጣ ነው። እነዚህ ማሾና ነጭ ሽንኩርትም አሪፍ ነው። በጣም ብዙ ትሪትመንቶች አሉ የተፈጥሮ ነገር ፀጉሩን የሚያሳድግ። እውነት ለመናገር ያው እኛ ስለማንጠቀምበት ነው እንጂ ብትጠቀሙበት አሪፍ ነው። አመሰግናለሁ።